ለምን አላገባም? ትዳር ድሮ ቀላል ነበር። ታያታለህ ወይም ስለ እርሷ ቁንጅና ሙያ ሲወራ ትሰማለህ፣ ትወዳታለህ፣ ትጠይቃለህ። ጥሎሽ፣ ቀሚስ፣ የጆሮ ጌጥና ጠርሙስ አረቄ። ከዛ የእድር ድንኳን ጥለህ ለክርስቲያን አንድ ለእስላም አንድ በሬ አርደህ ትጋባለህ። በቃ ከዛ ልጆች ትወልዳለህ። ግብግብህ ከህይወት ጋር ብቻ ነው። ገመናህን ሰይጣን ራሱ አይደርስበትም። የራስህ ህይወት የራስህ ነው። አልተስማማህም እንበል፣ ትፋታለህ። በየፊናህ አግብተህ ህይወት ይቀጥላል። የመረረ ጥላቻ የለም። ቢበዛ በቡና ወግ መሃል የልጅነት ባሌ መስከሩና ውሽማ መያዙ እንጂ ለገንዘብ ስስት የሚባል አያውቅም። አፈር እያለች ወንዳ ወንድነቱስ ቢሆን ትላለች የፈታሃት ሚስት። ፊቷ ላይ ጥላቻ የለም። ባልም በበኩሉ አለመውለዷ ነው እንጂ ሙያማ እሷ ጋር ቀረች። አቤት ጠላ፣ አቤት ቤት አያያዝ ሊል ይችላል። ቢፋቱም እውነታውን አይክዱም። በደስታ በሐዘን ይጠያየቃሉ። ዛሬስ ወገኖቼ፣ መጀመሪያ በስልክ በሶሻል ሚዲያ ትጋተታለህ። ዛሬ የልዕልቷ ልደት ነው በሚል ርዕስ እንደ አንጀት የረዘመ ሙገሳ ትጽፋለህ። ከዛ ቄሱ፣ ፓስተሩ፣ ሼሁ፣ አነቃቂው፣ ደራሲው፣ ሀያሲው፣ መጽሐፍ አዟሪው፣ ሐኪሙ፣ ወጌሻው፣ ግንበኛው፣ ዲያስፖራው፣ ስራ አጡ፣ ትዳር ያልሰመረለት የሰመረለት የመሰለው እስትንፋስ ያለው ሁሉ ስለ ትዳር 5 ዓመት ይመክርሃል፣ ያስፈራራሃል፣ ይመክርሃል። ወንድ ልጅ ከትዳር በፊት ማሟላት ያለበት 5 ነገር የሚል ቪዲዮ ታያለህ። 4ቱን አሟልተህ 5ኛ ቀበቶን ፈተህ ትከፍትና ቡታንታህን ዝቅ አድርገህ ሁሉም ነገር በቦታው መኖሩን ታረጋግጣለህ። ስትመለስ እንደ ነዳጅ ዋጋ መስፈርቱ ማስተካከያ ተደርጎበት 10 ሆኖ ይጠብቅሃል። ክለብ ትወስዳለህ። ሃይማኖተኛ ነኝ ካልክም ብዙ መቅለስለስና መሽቆጥቆጥ ይጠብቅሃል። ከዛ ተኝተህ የጨረስከውን ተንበርክከህ አግቢኝ ትላለህ። አልጨረስክም። በሽምግልና ስም መለስተኛ ሰርግ አለ። ሌላ ሰሞኑን የፈጠሩብን ጣጣ። ከቻልክ በአገር አቀፍ ደረጃ ደረጀ ኃይሌንና ኃይሌ ገብረስላሴን ትልካለህ። ቤተሰቦቿ የአድናቆት ፊርማ አስፈርመው ለወጉ ይጠይቃሉ። ተምረዋል? ኧረ እሱ እንዲህ ያለ አልባሌ ቦታ የሚውል ሰው አይደለም። ጥሩ፣ ልጃችንን ፈቅደናል። ትንሽ እህቷን ጭምር ሳይጠየቁ ይፈቅዳሉ። ሙሉ ሽምግልናውን በቀጠሯቸው 7 ካሜራማኖች ያስቀርጻሉ። ሽማግሌዎቹ እግራቸው ከመውጣቱ የሙሽሪት ቤተሰቦች የዩቲዩብ አካውንት ከፍተው ደረጀ ኃይሌ ሙሽሪትን ቤተሰብ በሳቅ ሽንታቸውን አስጨረሳቸው የሚል ቪዲዮ ይለቃሉ። በቃ በዛው ዩቲዩበር ይሆናሉ። ሰርጉ አለልህ ገና፣ ዓለሜ ነው ትላለች። የአንተ ዓለም ምስኪን ሸዋረር ወገብ ዛላህን ይሰብረዋል። አሳየው የደሙን ሻሺ ማለት አልፎበታል። አሳየው የኤክስሬይ ውጤቱን ነው የሚባለው። እፎይ ተገላገልኩ ብለህ ከዛ በኋላ በሰላም የምትኖር ይመስልሃል? እንዳታስበው። ካገባህ ሶፋ፣ መጋረጃና ካሜራ ትገዛለህ። ከዛ የክራይ ቤትህ መድረክ ይሆናል። ሚስትህ ጋር የቲክቶክ ድራማ የመስራት ግዴታ አለብህ። ስትጋቡ በሐዘን ይሁን በደስታ፣ በእውነተኛ ህይወት ይሁን በቲክቶክ ድራማ ላለያት ብለህ ትፈርማለህ። ባልና ሚስት አርቲስት እንደዚህ ዘመን አይተህ ታውቃለህ? አየህ፣ ለዛ ነው ማግባት ቲያትር ቤት በተወዛዋዥነት ከመቀጠር እኩል የኪነ ጥበብ ዓለም ጅማሬህ ይሆናል። ሞትና ሰርግ አንድ ነው የሚል ማህበረሰብ ፍዳህን ብትበላ ግድ አይሰጠውም። ወደ መቃብር እንደሚሸኝ ሬሳ እርቃንህን እስክትቀር ያራግፈሃል። እንዴት ነው ግን ሞትና ሰርግ አንድ የሆነው? ከሞት በኋላ የቤት ኪራይ የለም፣ አስቤዛ የለም፣ የልጆች ትምህርት ቤት ወጪ የለም። ከሰርግ በኋላ ግን ያው የማያልቅ ድራማ የለም፣ ትፋታለህ።
ሚስትህ ተኝተህ ስታንኮራፋ የቀረጸችውን ቪዲዮ ይዛ ፖድካስት ላይ ትቀርብና 3 ዓመት ሙሉ አንኮራፍቶብኝ የግራ ጆሮዬ ደንቁሯል፣ ሰራተኛችን ጋር ተልከስክሷል ትላለች። ህዝቡ ይረግማል። አንተ መረጃህን ይዘህ ሌላ ፖድካስት ላይ ትቀርብና ዛሬ ተጣላን ብዬ ክፉ አልናገርም፣ የልጄ እናት ናት፣ ግን ነገሩን ግልጽ ለማድረግ ወድጄ አይደለም የማንኮራፋ ወገኖቼ 3 ዓመት ሙሉ ስትተኛ የመፍሳት ችግር ስለነበረባት የግራ አፍንጫዬ በሳይነስ ተደፍኗል። ለዛ ነው ስተኛ የማንኮራፋው። አንዳንዴ የተቃጠለው አየር ሲበዛብኝ ሰራተኛችን ክፍል ሄጄ የተኛ ነበር። ሰው ያሳለፍኩትን መከራ አይረዳም። ህዝቡ ይድፋሽ ፈሳም ዘረጦ ይላል። ፈጣሪ ድጋፍ ካላደረገልህ በስተቀር የዘንድሮ ትዳር በር እንጂ ግድግዳ የለውም ወዳጄ። ገመናህ ደጅ ነው የሚያድረው። አሌክስ አብርሃም እንደጻፈው